ዛሬ በዚህ ቪዲዮ የምናወራው ስለ ዩቲዩብ አልጎሪዝም ነው። ዛሬ በዚህ ቪዲዮ በዲቴል የምናወራው ስለ ዩቲዩብ አልጎሪዝም ነው ማለት ነው። ዩቲዩብ አልጎሪዝምን በስድስት ስቴፕ ከፍለን የምናይ ነው የሚሆነው። ለምንድን ነው ቪዲዮ የማይታየው? እኛ ከዩቲዩብ ወጥሎ ስለማንለቅ ነው ቪዲዮአችን ወይስ ለምንድን ነው የተያዘብን የሚለውን ስለ ዩቲዩብ አልጎሪዝም በስድስት ሜጀር ነጥቦችን ከፍለን የምናይ ነው የሚሆነው ማለት ነው። ስለዚህ እስከ መጨረሻው አብራችን ቆዩ። መጨረሻው ስድስተኛ ላይ ደግሞ አጠቃላይ ስለሚያጠቃልል በጣም ይጠቅማቸዋል። ከና አይዲያው ነው የምነግራችሁ ነው የሚሆነው ማለት ነው። ስለዚህ ይሄ ቪዲዮ ለዩቲዩብ ለከበዳችሁ ወይም ስለ ዩቲዩብ አልጎሪዝም ማወቅ ከፈለጋችሁ ነው ማለት ነው ይሄ ቪዲዮ የሚጠቅማችሁ። ስለዚህ ይሄ ቪዲዮ ከመጀመራችሁ በፊት ላይክ እንዲሁም ሰብስክራይብ ማድረግ እንዳይረሳ። ስለዚህ መጀመሪያ ላይ ጀማሪ ስትሆኑ ወይም ዩቲዩብ ለመስራት ስታስቡ ምንድነው ማድረግ ያለባችሁ? አንደኛው ስቴፕ ዲስከቨራቢሊቲ የሚባል ነገር አለ። ይሄ ምንድነው ይሄ ነገር? ዲስከቨራቢሊቲ ማለት መጀመሪያ ዩቲዩብ ስትከፍቱ የሚመጣው ፔጅ ወይም የሚመጣው ፎቶ ሰዎች ምናምን እነሱ ማለት ነው ምን ይባላል? እነሱ ዲስከቨራቢሊቲ ይባላሉ። ስለዚህ አሁን ዲስከቨራቢሊቲ ላይ ለማምጣት ምንድነው የሚያስፈልገው? ሁለት አማራጭ ልስጣችሁ። አንደኛው እዛ ዲስከቨራቢሊቲ ላይ ለማምጣት የሚያስፈልጋችሁ አንደኛ መስራት ያለባችሁ ኩዌስችን ጥያቄ ነው። ማለትም ከጊዜ ጋር የሚሄድ ሰዎች ምንድነው የሚፈልጉት ምናምን የሚለውን ማየት ያስፈልጋል ማለት ነው። ስለዚህ አንደኛው እሱ መስራት አለባችሁ፣ ስለ ጥያቄ ምናምን ስሩ። ከዛ ሁለተኛ ደግሞ ሰጀስት ላይ መምጣት መቻል አለባችሁ። ሰጀስት ላይ ደግሞ ማለት ምን ማለት ነው መሰላችሁ? ሰጀስት ማለት አሁን ረጅም ቪዲዮ ከስር ካለ ከዛ ሲቀጥል ደግሞ ከረጅሙ ቪዲዮ እናንተ ከዛ ትንሽ ትወስዱና ከዛ ረጅሙ ቪዲዮ ትንሽ ትወስዱና ትሰራላችሁ። ከዛ እናንተ ከዛ ረጅም ቪዲዮ ታች ትመጣላችሁ ማለት ነው። ስለዚህ እነኚህ ሁለት ስቴፕ ከሰራችሁ ዲስከቨራቢሊቲ ትሆናላችሁ ማለት ሆናችሁ። ግን ይሄ ዲስከቨራቢሊቲ የሚባለው ነገር ከቪው በፊት ነው። ቪው ሳታገኙ በፊት የምትታዩ ማለት ነው። ፎቶዎች ብቻ ነው የሚታዩ ማለት ነው። ስለዚህ ቪው ለማግኘት ግዴታ ምንድነው ማምጣት አለባችሁ? ፔጅ ላይ መጣችሁ ነው የምትታዩት ማለት ነው። ስለዚህ እነኚህ መጀመሪያ አሁን ሰዎች ያያቸዋል፣ እናንተን ታምኔል ምናምን ያያሉ አይደል? ልክ ደግሞ እዛ ዲስከቨራቢሊቲ ላይ የመጣችሁ ደግሞ ታያችሁ ማለት አይደለም። ስለዚህ ሁለተኛ ስቴፕ ምንድነው? ታምኔል ማለት ነው። እንድትታዩ ግዴታ ምንድነው ማድረግ ያለባችሁ? ታምኔላችሁ ማሳመር ማስተካከል አለባችሁ። ምንም ያክል ቪዲዮአችሁ አሪፍ ቢሆን ደግሞ ታምኔላችሁ ካላስተካከላችሁ ሰዎች ሊያዩላችሁ አይችሉም። ምክንያቱም ሰዎች የሚያነቡት ታምኔላችሁ ነው ማለት መጀመሪያ ላይ ታምኔል ማታውቁ ሰዎች ፎቶ ከላይ ያለው ፎቶ ማለት ከቪዲዮ ክሊክ ከመደረግ በፊት ያለው ፎቶ ወይም ጽሁፍ ምናምን ነው። ስለዚህ ታምኔላችሁ እንዴት ነው ማስተካከል ያለባችሁ? አንደኛ ማስተካከል ታምኔል ስትሰሩ 4 ወር ወይም ከ5 ምናምን ግልጽ የሆነ ጽሁፍ ወይም ፎቶ ምናምን ተጠቀሙ ስትሰሩ ማለት ነው። ከጊዜ ጋር የሚሄድ ማአት ነገር አትደርድሩ ኋላ ምናምን አያስፈልግም። እሱ ነገር ምንድነው ማድረግ ያለባችሁ? መጀመሪያ ታምኔል ስትሰሩ ፎቶአችሁ ተለጥፈ በፍጹም እንዳትጠቀሙ። ለታምኔላችሁ የተጠቀማችሁትን ጽሁፍ ለታይትል እንዳትጠቀሙ። ይህ በጣም ነው የሚጎዳችሁ። ወደ አራተኛው ስቴፕ ስንሄድ ደግሞ ታይትል አሁን ጻፋችሁ ታምኔል ሰራችሁ ዲስከቨሪ ሆናችሁ እነኚህ ሁሉ ነገር አራተኛው ስቴፕ ደግሞ ሁክ ነው። በጣም ሁክ ለቪዲዮዎች በጣም አስፈላጊ ነው። መጀመሪያ ላይ የምታስገቡትን ነገር ንግግር ወይም በጣም ሳቢ መሆን አለበት። ሳቢ ካልሆነ ሰዎች እናንተ ቪዲዮ ጥሎ ይወጣሉ። ስለዚህ ምንድነው የሚያስፈልገው? ያ መጀመሪያ ላይ የምታወሩት ነገር ቪዲዮአችሁን በጣም ሊያሳምር ወይም ተመልካችን መያዝ